ሰላም ዩቲዩብ በዛሬው ቪዲዮ ሙሉ ህይወቴን የቀየረውን ስራ አሳያችኋለሁ። ይሄ ስራ የኔን ፐርስፔክቲቭ፣ ማንነቴን እና አጠቃላይ የህይወት ጉዞዬን የቀየረው። ዛሬ ይህንን ስራ ብቻዬን ሳይሆን ከጀርባው ካለው እጅግ ድንቅ ቡድን ጋር አብረን እናያለን እና በዚህ ቪዲዮ መጨረሻ ላይ በፍጹም የማትጠብቁት ሰው ይዤላችሁ እመጣለሁ። እስከ መጨረሻው ተከታተሉ። ወደ ቪዲዮ። አሁን ከጠዋቱ 12 ሰዓት ነው። እንግዲህ ከሰፈር ከቤት እየወጣሁኝ ያለሁት መጀመሪያ አጋጣሚ ደግሞ መኪና ያዝኩት የሌላ ሰው መኪና ነውና ጂምባኪ ደግሞ የኔ መኪና እዛ ውስጥ ነው ያለውና እሱ መቀየር አለብን መጀመሪያ ወደዛ ከመሄድ በፊት አሁን እሱ ልቀይር እየሄድኩኝ ነው። እሱ ከቀየርን በኋላ ቀጥታ ወደ ጂም እንሄድና ቀናችንን በእንቅስቃሴ በስፖርት እንጀምራለን ማለት ነው። ተከታተሉ። ሄሎ ደርሻለሁ። ፓርኪንግ ተቀብለናል መኪናችንን። አሁን ቀጥታ ወደ ጂም ነው የሚሄደው ማለት ነው። ሰዓቱ ትንሽ እየሄደ ነው። አይ ቲንክ መጀመሪያ ነው እንደዚህ ስቀርጽ ምናምን ገና ከሆነ እያንዳንዱ ነገር መቅረጽ ሰዓት ይወስዳልና የሆነ ለብቻው ሰዓት ያስፈልገዋል የምትቀርጹበትና እንትን የምትሉበት። ኤኒዌይስ እንግዲህ ምን ማድረግ አይቻልም። አሁን ወደ ጂም ነው እየሄድኩ ያለሁት። መቆሚያ አጥቻለሁኝ። በእናታችሁ ምንድን ነው እንደዚህ በመኪና ቆመና ስቆመኛ እንዴ ልወጣ ነው በቆም ራሱ አምስታክ ልሞክር። ግርም የሚሉኝ አሁን ፓርኪንግ ስወጣ ይመጣል፣ ቀጥ ብሎ ይመጣል። ያው መጣሁ ካለፍኩ አይጋሺ The real question is ከዚህ ቦታ እንዴት ነው መወጣው? እኔስ ገብተናል፣ ደርሰናል። ውስጥ እስቲ ዝም ብዬ ላሳያችሁ ጂም ቤታችን እንደሚመስል። Let's get it, let's go. Let's get it, let's go. Let's get it, let's go. Yeah, we in the zone now, in the zone. Money on the floor now. እሺ ጋይስ ከጂም ወጥተናል። ቁርሳችንን በላበላ አድርገን አሁን ወደ ሆነ ቦታ እየሄድን ነው። ሰዓቱ 3 ሰዓት ነው። አናቱ ላይ 3 ሰዓት ነው። ቪዲዮ መግቢያ ላይ እንዳያችሁት ህይወቴን ከቀየሩት ስራ መካከል አንዱን አሳያችኋለሁ ማለት ነው። ሁሉም ነገር ክሊር እንዲሆንላችሁ አንድ ነገር ልንገራችሁ። ስራው በምንድን ነው? ይሄ ስራ እንዴት ነው የቀየረ ካላችሁኝ ያለፉት ወራት አክቹሊ ወራት ነው አመት ብቻ ወራት አመታት ማለት ይቻላል። ግን በዛ ታይም ላይ ራሴን ዲስከቨር ለማድረግ እየሞከርኩኝ ነበር። እኔ ማን ነኝ ስላችሁ ፐርፐዜ ምንድነው፣ የተፈጠራችሁበትን አላማ፣ የምትወዱት ነገር ምናምን ባይዘው በጣም ይህንን ነገር ማወቅ በህይወታችሁ ደስተኛም ሰክሰስፉልም ለመሆን ትልቁ መነሻ ነው እና ይህንን ጥያቄ መመለስ ከቻላችሁ ኢቨን ኢፍ ፋይናንሻሊ አሳክታችሁት ባይሆን እንኳን ፕሮሰስ ላይ መሆናችሁ ራሱ ለብቻው ሰክሰስ ነው እና እሱን ነገር ፋይንድ አውት የማድረግ ጆርኒ ላይ ነበርኩኝ። አሁንም አክቹሊ ነኝ። ሙሉ ለሙሉ ዲስከቨር አድርጌዋለሁ ራሴን እና ማለት አልችልም፣ ማናችንም ስለማናደርግ ማለት ነው። ነገር ግን ይህንን ጆርኒ ቀላል ያደረገልኝ ይህ ስራ ማለት ነው። አሁን ህይወቴን የቀየረው ስራ ያልኳችሁ ይህንን ጆርኒ ያቀለለልኝ፣ እነዚህን ጥያቄዎች ለመመለስ መውሰድ ካለብኝ ታይም የበለጠ እንዳይወስድብኝ ያደረገኝ፣ በብዙ ነገር ራሳችሁን እንድታውቁ ስለ አእምሯችሁ እንድታውቁ በብዙ ነገር ከምታስቡት በላይ ህይወቴን የቀየረው ነገር እሱ ምን እንደሆነ አሳያችኋለሁኝ በኋላ ላይ። አሁን የምንሄደው ወደዛ ስራ ነው። አይኔ ቀልቷል ልበል ወይስ ምንም አልተኛውም? ማታ ቅልፌ ሌለ መጥቷል፣ አይኔም ቀልቷል። ኤኒዌይስ ዊ ሃቭ ቱ ወርክ፣ ግድ ነው
ግድ ነው መስራት አለብን እና ዋን ቲንግ ፈቃደኛ ከሆነች አሁን ማገኘው ሰው የቢዝነሱ ባለቤት ፈቃደኛ ከሆነች አንዳንድ ጥያቄ ጠይቂያት እናንተ እንድትማሩበት። እኔ በጣም ኢንስፓየር ስለምታደርገኝ ፐርሰናሊ ስለማውቃት፣ ብዙዎቻችሁ ታውቋታላችሁ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ ታውቋታላችሁ። ፈቃደኛ ከሆነች አንዳንድ ጥያቄዎችን እንጠይቃቸዋለን ማለት ነው። እናንተ በጣም እንድትማሩበት ስለምፈልግ እስቲ እንጠይቃታለን። ለማንኛውም የቻለውን እንሞክራለን። ሶ ጋይስ ወደ ቦታው ደርሰናል። አሁን ግን መጀመሪያ ማድረግ ያለብን ነገር ምንድነው? ወደ ስራችንን ማስቀደም ስላለብን ስራችንን እንሰራለን። ባጭሩ እዩት የሰራነውን ስራና ተመልሰን ደግሞ ቅድም ወዳልኳችሁ ፈቃደኛ ከሆነች ከእሷ ጋር ትንሽ ኢንተርቪው እናደርገና ለምን እንደምወደውም በዛው ይሄንን ስራ ለምን እንደምወደውም እንደዛ ያልኩበትን ምክንያት በዛው ነግራቸዋለሁ ማለት ነው። ተከታተሉ። ጋይስ ዛሬ ስራችንን ጨርሰን እንግዲህ አንድ ቅድም ባልኳችሁ መሰረት አንድ እንግዳ ይዤላችሁ መጥቻለሁ። ዶክተር ሩት ማንም የማያውቃት የለም የሰላም ቴራፒ ሲኢኦ እና መስራች ነች ማለት ነው። ማታውቋት ሰዎች ትኖራላችሁ። መሀል ላይ እዚህ ላይ ቲክቶክ ላይ እና ሌሎች ሶሻል ሚዲያ ላይ ያሏችሁን ፖስቶች በመሀል አስገባላችኋለሁ። አንዳንድ ሰው አጋጥሟችሁ ያውቃል? በጣም በትንሹ ፍቅር የሚሰጥ በጣም በትንሹ አቴንሽን የሚሰጥ ከዛ ሰስፔንስ ይፈጥራል። እናንተ ትጨነቃላችሁ። ይሄ ሰው ይወደኛል አይወደኝም፣ ቴክስቴን ይመልሳል አይመልስም። ከዛ ልትርቁ ስትሉ እንደገና ይመለሳል። ትንሽዬ እናንተን እዚሁ አካባቢ ለማቆየት ነው። ስትርቁ ይጨነቃሉ፣ ስትቀርቡ ደግሞ አይፈልጉም። እዚሁ አካባቢ ትንሽ እየሰጡ ያቆያቸዋል። እንዲህ አይነት ሰው ለእናንተ የሚጠቅም ሰው አይደለም። እናንተ የሚያስፈልጋችሁ ወደ እናንተ ሙሉ ለሙሉ ኮር የሚያደርግ ሰው ነው። ሁሉ ነገሩን፣ ጊዜውን፣ ሰዓቱን፣ ፍቅሩን፣ ትኩረቱን እንደዚህ አይነት ሰው ነው የሚያስፈልጋችሁ። ኤኒዌይስ ቪዲዮ ላይ ፈቃደኛ ሆነሽ ግን እሺ ስላለሽ ቴንክ ዩ። እሺ ትላለች ብዬ አላሰብኩም። ምክንያቱም በቃ እሷም ካሜራ ላይ እንትን የምትለው ለሰላም ቴራፒ ብቻ ስለሆነ ፐርሰናል እንትን ብዙ እና ብቻ ግን አሁን እሺ ብላ መታለች። የመጀመሪያ ጥያቄ የኔ ጥያቄ ምንድነው ሰላም ቴራፒ አሁን ያለበትን ደረጃ ሁሉም ያዩታል። 40 ምናምን ሺህ ፎሎወርስ ስነ ልቦና ሕክምና ላይ ዋን ኦፍ ዘ ቶፕ ከሚባሉ እንትኖች ናቸው አንደኛ እና ግን ከዚህ ሁሉ አሁን ካለበት አሁን ከደረሰበት ሰክሰስ አሁን ካለበት ቦታ ጀርባ የነበሩትን ነገሮች የነበሩት ስትራግሎች ከመጀመሪያው ጀምሮ እኔ ፐርሰናሊ ስለማውቃት እሷን እያንዳንዱ ነገር አውቃለሁ እና ያንን ነገር ሼር እንድታደርግልን ነው አሁን መጠይቃት። ሰላም ቴራፒ ከመነሳቱ በፊት የነበሩት ነገሮች እንዴት ነበረ? ለምን እንደዛ ውስጥ እዚህ ውስጥ ራሱ ገባሽ? እሺ ቴንክ ዩ። ከመጀመሪያ ሁለተኛ ዶክተር ብለህ እንዳጠራኝ በቤት ስሜ ስለምጠራኝ ኢትስ ዊርድ ላይክ ፎርማሊ ምናምን ስትለኝ ለዛ ናቸው። ከዛ ደግሞ ሁለተኛ ደግሞ አይ ጌስ ሁሉንም አንተ ራስህ ዶክመንት ከመጀመሪያው ከጥንስሱ ከአይዲያው ስለነበር ያ ሰች ሎንግ ታይም አጎ ግን እንደ ትናንት ነው ብዙ ነገር ትዝ ይለኛል። ያው መጀመሪያ መጽሐፉ ላይክ ምን ይባል ስሙ ምናምን ከዛ ምን አይነት ሰርቪስ መስጠት እንችላለን እዚህ ሀገር ባለው እንትን ምንድነው ይሄ ህግ ደንብ እንዴት ማስኬድ እንችላለን ምናምን በጣም ብዙ ስናወድ ስለነበር አንተ ራስህ ላይክ ያው ጊዜ ፈጅተን ነበረ። ከዛ በቃ ኢሚዲየትሊ ሄድ ነው ወደ ሶሻል ሚዲያ እንዴት ማኔጅ እናድርግ ምናምን የሚለው እና ያ
our social media manager aka Khalid he's been helping us በቃ እንዴት ብዬ ነው ኤክስፕሌን ማድረገው it's been quite a journey ማለት 5 ፎሎወር የነበረን ጊዜ አለ so we didn't know like what social media could do ምናምን ነገር ሌላ ሰው it's a good platform ያ ለማስተዋወቅ ቢዝነስ ምናምን ሲለን we were like okay then we can እዛ ላይ ለምን እናስተዋውቀው ምናምን በሚል ነው የጀመርነው እና ከዛ ላረፍት በቃ ኮንቴንት ክሬት እናደርግ ምን እናወራ ስለምን ብናወራ ሰው ይጠቅማል ምናምን ይያለን እና ያው ሊድም ጀነሬት ለማድረግ እንዴት ነው ቢዝነሱ ሰው ይፈልጋል ወይስ አይፈልገውም እና ኢንተረስትድ ነው ወይ ምናምን እኔ ፐርሰናሊ you know like እንደምወድ እንደዚህ አይነት ኮንቴንቶች ምናምን በጣም ነው ኮንሱም ማድረግ ፖድካስት ምናምን በየሱም በጣም ብዙ ነው ማየው you know that እና so yeah like እሱን into life ማምጣት ምናምን ነገር በሚለው ነበር ስናወራ ነበር እና መጀመሪያ ሪሜምበር ፌስለስ እናንተ እንዴት ነው ከዛ አን ፊታችን አይታይም it's such a weird coincidence ምናምን እንዴ ሰው ሲያየን ያቀናል ምናምን በቃ ተጨንቀን ምናምን ፌስለስ ነበር for a while ግን ከዛ ግድ ሆነ ፌስ ማውጣቱና ከዛ you're the one by the way ሁሉ ማወራው you're the one ሊድ ያደረከንን way ነው ያወራ ነበር ኢንስቲትዩሽኖች ግን no you did it well don't be humble social media ላይ humble ሆነ so that is that so አንተ ያው ፌሳችንና ሳይምናም በተባለው መሰረት then we started creating content ከዛ ከፊድባኩም ጥሩ ሆነ ማለት ሰዎችን የሚጠቅም ነገር ሆነ ሰዎች ያዩ ሪሌት የሚያደርጉት እኔም እንደዚህ ያጋጥመኛል እኔም እንደዚህ አለብኝ እንዴን ያሉ ሰዎች እንዲያዩና ለትክክለኛ ሄልፕ ከኛ የሆነት የሚፈልጉ ሰዎችን ማግኘት ቻለን ማለት ነው በዛና እንግዲህ like I don't know አሁን ያለንበት ጥሩ ማይልስቶን ነው ከዚህ በላይ ብንሆን አሪፍ ነው ማለት ሞር ከኛ ኤክስፔክትድ ነው እና ደግሞ ብዙም ደግሞ መስራት እንችላለን ፖቴንሻሉ ስላለ ሁሉም ሰው ጋር ቲማችንም ጸደይ ስለሆነ ምናምን ጥሩ ሪስፔክት ጥሩ ላቭ ያለበት ጥሩ መቀባበል ያለበት ስለሆነ I really like we'll go somewhere ግን ያ እግዚአብሔር ለምናገር አሁን ሰላም ቴራፒ ያው ያሰብነው ሁሉ ነገር አስተካክለናል ብለን ሳይሆን ትናንትና ከነበረበት የተሻለ ነው እና ደግሞ አሁን ለዚህ ሴታፕ እና ይሄ ጥያቄ ራሱ የመጣበት አንደኛ ሪዝን ምንድነው እኔ ሙሻን ቅርብ ስለማውቃት ሰላም ቴራፒ መጀመሪያ የሞከረችው ቢዝነስ አይደለም እና ዋን ቲንግ ለነሱም አዲስ ቢዝነስም ይሁን ለሚጀምሩት ብዙ ገና ሙከራ ላይ ያሉ ያሉ ሰዎች ምናምን ከዚህ በፊት በትንሹ 5-6 ቢዝነስ ከዛም በላይ ሊሆን ይችላል እኔ ማላውቀው ሊኖር ይችላል እና እሷን ፐርሰናሊ ስለማውቃት ብዙ ጀምራ ተስፋ ሳትቆርጥ የቀጠለችባቸው ብዙ ቢዝነሶች አሉ ያቆመቻቸው ቢዝነሶች አሉ ቃል ኪዳን እንደምታውቁት ቃል ኪዳን በጎ ድርጅት እሷም ሲሆነች እና እናንተም እንደማታውቁት ከጀርባ ብዙ ቢዝነሶች አሉ በመካሄድም ላይ ያሉም አሁን ላይ የቆሙ ማለት ነው እነዛ ነገሮች እንዳሰብሻቸው ብዙዎቹ ሄደዋል ወይስ ሰላም ቴራፒ ላይ ምን የተሻለ ነገር አድርገሽ ነው I guess like ተማርሽን ከአንቺ ኤክስፒሪየንስ ከብዙ ፌልድ ነገሮች ፌልድም ሳይሆን ትራይድ በሚለው ቃል ደስ ባይልም ትራይድ ቢዝነሶች ማርኬቲንጉ የተለየ በማርኬቲንግ ደረጃ የተለየ ኢንቨስት ያደረግነው ነገር አለ ሶሻል ሚዲያ ፕሬዘንሳችን ላይ የተለየ ነገር አድርገናል ምንድነው ኤምፕሎይስ እንቀጥረም የተለየ ነገር አድርገናል ቢዝነሱን አጀማመራችንም የተለየ ነው እንደበፊቱ ላይክ በጣም በብዙ ኢንቨስትመንት ምናምን የጀመርነው ሳይሆን ቀስ እያለን ኢንቨስት ያደረግንበት ነው ማለት ቢልድ አፕ እያደረገ ሄደበት ማለት ትንሽ ወደ ትልቅ ሄድንበት ነው ብዙ ማለት ደግሞ እግዚአብሔር ማለት ብዙ ነገር እግዚአብሔር ነው ያደረገው ዴፊኒትሊ ምንም እንትን የለውም ሁሉንም ነገር ከእግዚአብሔር ነው የተቀበልነው እኛ ግን በተቀበልነው ኖሌጅ የተወሰነ ያደረግናቸው ነገሮች በቃ አይ ጌስ ማርኬቲንግ ላይ መስራታችን ኳሊቲ የሆነ ከስተመር ሰርቪስ ላይ መስራታችን ኳሊቲ የሆኑ ቴራፒስቶችን ሃየር ለማድረግ መሞከራችን ቲማችን ጥሩ መሆኑ ምናምን እንደ ፓርትነር ያደረግናቸው ሰዎች ፓርትነር አሁን ሳይሆን ከሌላ እናንተ ፓርትነሮች ናቸው ፓርትነር ያደረጉ ሰዎች በሙሉ like in the right line መሆናቸው ምናምን ከዚህ በፊት ያላደረኳቸው ነገሮች ናቸው so yeah the more ስትሰጠው like inconsistency I guess like consistently ነገሮችን ማድረግ
አንተ ኮንሲስተንት ያደረከው አንተ ነው። ሶ ላይክ ኮንሲስተንትሊ ፖስት ማድረግ መቻላችን እነዚህ ነገሮች ሁሉም ፋክተር ላይክ አድድ የሆነ ፋክተር ማለት ሁሉም ሲነርጂስቲክ ነው ብዬ አስባለሁ አንድ ላይ ግን ላይክ ፓርቲኩላርሊ ምንድነው ምናምን ብታይ እኔ አላውቀውም ሆነስትሊ እኔም ግን አሁን እንደ እንትን የተለየ ነገር አይደል የተደረገው ብዬ ማስበው ምንም ቢዝነስ ሲሰራ አንቺ ብዙ ኳሊቲዎች አሉሽ ከሰም ታይም ደግሞ የሌሎችም ኳሊቲዎች አሉ ሶ when you team up ከሌሎች ሰዎች ጋር ማለት እንደዛ አንቺ ሌሎችም የሚያሟሉ ሰዎች ጋር ቲም አፕ ስታደርጉ ቁጥር ደግሞ ሃይ ቻንስ አለሽ ያን ነገር የማሳካትና ምንም ነገር አዲስ ቢዝነስ ለመጀመር እንትን የምትሉ ሰዎች ብዙ ነገር you think ሁሉንም ነገር ብቻ ፊገር አውት የምታደርጊው ነው ይመስልሻልና አንዳንድ ጊዜ ጉድለታችንን ማወቅ ራሱ ላይክ እንትን አይደለም ውድቀት አይደለም አውቀሽው ማስተካከል ከቻልሽ ጥሩ ካልሆነ ግን ለሌሎች የሚችል ሰው ጋር ቲም አፕ አድርገሽ መስራት ማለት I think ዴሊጌት ማለት ነው ሰላም ቴራፒ እንደዛ ነው አንተ የምፈልገው ለዛ እኮ ነው you're a doer ቅድም ስነግርህ እንደነበር you like to do things ግን እኔም ጉድለቶች አሉ of course ሁሉም ሰው ይኖረዋል like not just you ግን but you particularly you're a doer ያሰብከውን ነገር ወደ look at your YouTube man so you should celebrate yourself yes celebrate. Our first video no even I'm honored anyways ግን እኔ አሁን ሰላም ቴራፒ ቅድም እየነገርኳቸው ነበር እና ሰላም ቴራፒ ለብቻው እኔ በብዙ ነገር ኢንስፓየር አድርጎኛል የራሴን ቢዝነስ ለመጀመር ብዙ የተማርኩባቸው ነገሮች አሉ ምናምን እና ኢቭን ከቢዝነስ ዋይዝ ነው ከሌላ ደግሞ ፐርሰናሊቲ ዋይዝ ደግሞ እያልኳቸውም ነበር ቅድም ሰልፍ ዲስከቨሪ በነበርኩበት ጆርኒ በነበርኩበት ፕሮሰስ ላይ ብዙ ነገሮች ፕሮሰሱን አፋጥኖታል እውነት ለመናገር ሰላም ቴራፒ ላይ መስራቴ አእምሯችን እንዴት እንደሚሰራ ማወቅሽ ላይክ ይሄ ጉድለቶችሽን እንዲያጠቃሽ ዓለም ሳትፈቅጂለት እንድታስተካክል ምናምን ነገር በብዙ ነገር አሁን እዚህ ጠቅሼ ማልጨርሰው ነገር ጠቅሞኛል እኔ በዛ ጠቅሞኛል ለእነሱ ሞር ዲቴል በኋላ እነግራቸዋለሁኝ ግን አንቺ እንደ ባለቤት እንደመሆን ምን ህይወትሽ ላይ ምን ኢምፓክት አምጥቷል እዚህ ኦነር እንደመሆን ወይስ ምንም ለውጥ አይደለም በእንትን ደረጃ አሁን ኢቨን የምንሰራቸው ኮንቴንቶች እንደውም ሊዱን ሁላችንም እናስባለን ይሄ ማለት እኔ ነኝ ምናምን ፒፕል ፕሊዘር ይሄ ማለት እኔ ነኝ እንደዚህ ኮንፊደንስ የለው ይሄ ማለት እያንዳንዱን እያልክ በትክክል አይደለም ቴራፒ መተህ ከቴራፒስት ጋር አውርተህ አይደለም በትክክለኛ የምንሰራቸውን ቪዲዮዎች if you practice them for example breathing exercises ምናምን whenever ሄቪ ኢሞሽኖች ሲኖሩ ምናምን ነገር ብሪዚንግ ኤክሰርሳይዙን ማድረግ ባዘርድ መሆንና ብዙ ነገር እኔ ራሴ የተጠቀምኩበት ነገር ነው it's not like የሆነ ከሌላ ቦታ አንብቤው መጥቼ ደግሞ ሲኑና ያንኑ መልሼ ልዘርግፈው አይነት ነገር ሳይሆን ፐርሰናሊ እኔን የጠቀመኝ ነገር የምናወራው ነገር የእውነት like ሴንስ ይሰጣል ማለት ይሰራል በእንትናችን በላይፋችን ብንተረጉመው ብዙ የሚሰራ ነገር ነው ብዙ ሰዎች ደግሞ የተጠቀሙ ሰዎች አሉ እንደሌና በጣም ብዙ ነፃ ኤግዛክትሊ በእውነት ብዙ ሰዎች ይሄንን ከኛ ቪዲዮ የሚያገኙት ነገር ከፍለው ነው $1,000 እና እሱና በሱ ብቻ ኮንቴንት ክሬት በማድረግ ራሱ ለብቻው የተጠቀምኩበት ነገር አለ ሲቀጥል ደግሞ በቃ ፐርሰናል ዴቨሎፕመንት ላይ ቢዝነስ ላይ ምናምን ያንዳንዱን የቢዝነስ ዲሲዥኖች ዲሳይድ ለማድረግ የሆነ ነገር ማንበብ አለብህ ሰው መጠየቅ አለብህ ምናምን ያ ራሱ የራሱ ሌሰን ይዞ ይመጣል ከሰዎች መማር ከመጽሐፎች መማር ምናምን የተለያዩ ላይክ ቢዝነስ ላይ የሚሰሩ መጽሐፎች ምናምን ዲሲር አንብቤ ያለው ሰው እነሱን መጽሐፎች ሳነብ ለዚሁ ፐርፐዝ ብዬ አም ግሮዊንግ ብዬ አስባለሁ ብቻ ግን በፊት እንደነበርኩት አይደለም የተወሰነ ጨምሬ አንድ ያህል ሁለት ያህል ወደ ላይ ከፍ ብዬ አለው ብዬ አስባለሁ ሶ ፐርሰናሊ በሜንታል ሄልዝም ዙሪያ በፐርሰናል ዴቨሎፕመንትም ዙሪያ ይሄን ቢዝነስ ኢን ጀነራል በጣም ቤኔፊት አድርጎኛል አም ሃፒ አንተን በመስማቴ ዩ ሃፒ ማለት ፐርሰናል ዴቨሎፕመንት ላይ መጨመሩ ጥሩ ነው ማለት ወደ ቪዲዮ ራሱ ያመጣበት አንድ ጊዜ ራሱ አሁን ምንም ቴራፒ ምናምን ጀምሮ አይደለም ምናምን ቪዲዮአችን የሰላም ቴራፒ ቪዲዮ ቢከታተሉ ምን ያህል አሁን ሹት ስናደርግ ቪዲዮቹን ለመከታተል ኤዲት አደረግ ምናምን ሁሉ ነገር ስለማይ ነገሩ ይሄ ነው እሱ ነው ለውጥ ያመጣው እንጂ ምንም ከሌላው ሰው ይሄ አሁን ላይ ከሚከታተሉት የተለየ ነገር ሰርቪስ ምናምን ኖሮ አይደለም እና ብቻ ሰላም ቴራፒ ቪዲዮችን የምታዩ ሰዎች እና ዴይሊ
ፖስት ይደረጋል። በየቀኑ ኮንተንቶች ፖስት ይደረጋሉ እና እሱን ነገር ተከታትላችሁ ፕራክቲስ የምታደርጉ ሰዎች ለራሳችሁ ቫሉ የሚሰጡ ሰዎች ማለት ነው። ወይስ ቻገን ትንሽ በጣም ዋን የመጨረሻ ጥያቄ ወደ ያንግ ጀነሬሽን አንድ ለዚህ በቅታል እኔ am I in the young or am I in the old? I guess I don't know. So I guess አንድ ብዙ ሜሴጅ ነው ያለው። አሁን ከየትኛውን ልምረጠው? እሺ አንደኛው maybe to never give up። እሺ አንደኛው to never give up ምንም ነገር ከዜሮ ወደ 100 ሊመጣ ይችላል። ከ100 ግን ወደ ዜሮ ሊሄድ ይችላል። so you never know life ማለት ብዙ ነገር ነው ወደኛ የሚወረውረው። give up ማድረግ አያስፈልግም ማለት ሁሌ መሞከር። ሁለተኛ ያንግ ኮንክ ህይወት ረጅም ነው አጭር አይደለም። ጊዜ የለህም ምናምን that's not true ማለት ላይፍ ኤክስፔክታንሲ አሁን ስኳርም ደም ግፊትም ምናምን ቢኖርህ በመድኃኒት ስትም ተደጋግፈ ቢሆን እስከ 70-80 ትኖራለህ። so አሁን 20 ቤት ውስጥ ሆንክ ገና 70 ምናምን አመት ይቀራል። 90 አመት ኖር ከሆነ ማለት ነው። ካልሆነ ደግሞ ላይክ 50 አመት ምናምን ይቀራል። 70 አመት ኖር ከሆነ 50 አመት ብለህ ብታስበው 50 አመት ብዙ ነው በጣም። so አሁን ቸኩለ በቃ አሁን ካልሆነ ምናምን ብለክ አንደኛ አይሆንም የሚኖር የሚል so like 30 አመትም ሆነ አላለፈብም still you have time። ህይወት ረጅም ነው። ህይወት ረጅም ማለት circumstances ያው ባደጋ ከመምና ያ ደግሞ ሬር ነው happen የሚያደርግ ሁሌ happen የሚያደርግ ነገር አይደለም። ከብዙ ጥቂት ሰዎች ላይ ነው happen የሚያደርገው so like I guess ሁለቱ ይበቃል። I guess never give up and ህይወት ረጅም ነው። just calm down and you will be okay I guess እንዳያችሁት ነው እንግዲህ ቲንክ ሶ ማች በጣም ፈቃደኛ ነሽ ዩቲዩብ ፔጅ ላይ ለመጀመሪያ ጊዜ ያመሽ ማረፍ ተጽፈሽ oh my god ግን ከዚህ ከሰላም ቴራፒ አሁን ካለበት ደረጃ ሁሉ ጀርባ ማኔጅ የምታደርግልን ቀላል የማይባል ያላታከተ ጥረት ቅድም እንዳለችው እኔም እንዳልኩት ቲም አፕ ስታደርጉ በእርግጠኝነት ሰላም ቴራፒ ላለበት ደረጃ ላይ ደርስ ይችላል። በአይዲያ ደረጃ ይቀር ነበር ምናምን እና ብዙ ሁሉም ነገሮች ማኔጅ የምታደርግልን ሁሉ ነገር ሰላም ቴራፒ አሁን ካለበት ከጀርባ ስትሰራ የነበረች ሊዲያ የተወሰነ ጥያቄ ጠይቅላቸዋለሁ ጠይቃታለሁኝ። ወደ መድረክ ፕሊስ እሺ ጋይስ አሁን ደግሞ ሊዲያ ወደ ዩቲዩብ ፔጅ ሁለተኛ ሰው የመጀመሪያ ቪዲዮ ላይ ከተቀላቀለች ውስጥ ፈቃደኛ ሆና ስለመጣሽ መጀመሪያ ቴንክ እኔ ጥሩ ፖድካስት ሰራ ይወጣል ያለስ ኢንተርቪው ሳደርግ በጣም አመሰግናለሁ አክብረህ ስለጠራኸኝ ቴንክ ዩ ሶ ማች። አብሽር ችግር የለውም። አንቺ ሰላም ቴራፒ ለአንቺ በአንቺ ፐርስፔክቲቭ ከመጀመሪያው ጀምሮ እስካሁን ድረስ በሀሳብ ደረጃ ተጽፎ አሁን ላይ እስካለበት ድረስ ነበርሽ እና አሁን ያለበት ጊዜ በዚህ ያህል ጊዜ ውስጥ አሁን ያለበት ቦታ ይደርሳል ብለሽ አስበሽ ነበር ወይስ ከዚህም የተሻለ ቦታ ጠብቀሽ ነበር ወይስ እንደውም ካሰብሽ በላይ ሄዷል? ግን መጀመሪያ ሲጀመር የት ሄዳል ብለሽ ፕላን አድርገሽ ነበር? ያሰብሽ ተሳክቷል ወይስ? ያሰብነው እየተሳካ ነው ከእግዚአብሔር ጋር ሞር መሬት ላይ ማውረድ አንድን ነገር አስቦ መሬት ላይ ማውረድ በጣም ሎንግ ጆርኒ ነው። በጣም ኮሚትመንት ይጠይቃል። በጣም ብዙ ፎን ኮሎችን አድሬስ ማድረግ ይጠይቃል እና ያሰብነው ደረጃ ለመድረስ ገና እየሄድን ነው። we know our way ግን ጥሩ እየሄደ ነው ብዬ አስባለሁ። ከመጀመሪያ እንደ ሀሳብ ከነበረበት እንደ አይዲያ ሆኖ ፕሬዘንት ከተደረገበት አሁን ያለው በጣም ሎንግ ጆርኒ የመጣ ነው። በጣም ረጅም መንገድ ጥሩ እየሄደ ነው ብዬ አስባለሁ። ቪዲዮዎቻችን መጀመሪያ ላይ ቅድም እንዳለችው ቪዲዮዎቻችን መጀመሪያ ፌስለስ ነበሩ። በእጃችን ዴሞንስትሬት ነበር የምናደርገው ምናምን ወይ ደግሞ ስቶክ ቪዲዮዎችን ነበር ምናምን የምንጠቀመው ከዚህ በፊት እና ቪዲዮ ፊታችን ማስገባት አለብን። አዘርዋይዝ መቼም እንትን ማለት አንችልም። ሰዎች ምን አይተው ነው ምን እንትን የሚለው ሀሳብ ሲመጣ
በሰዓቱ ከተረበሹና ለምን ብለው ከጠየቁት መካከል አንደኛ እሷ ነበረች። ብዙ ካሜራ ላይ ካሜራ ሰው አይደለችም። ካሜራ ሻይ ከሚባሉት ሰዎች መሀል ነበር። አሁን ራሱ ጎተን ያስገባናል። አሁን ራሱ በቃ አዎ እንዴ በጣም ለውጥ አለኝ። አንተ ነህ እንግዲህ ከመጀመሪያ የነበረኝን እና አሁን ያለኝን እንትን አንተ በደንብ ታውቀዋለህ። በጣም ትልቅ ለውጥ ነው ከመጀመሪያው እና አይ ቲንክ ጥሩ ለውጥ እያሳየን ነው ብዬ አስባለሁ። ሞር ደግሞ አንተ ነህ የምታውቀው። በደንብ ትልቅ ለውጥ አለ። ግን ቢያንዳት ከካሜራው ጀርባ ብዙ ጉዳዮች እንዲፈጸሙ ብዙ ነገሮች ማኔጅ ከስር ያሉትን ጥቃቅን ስህተቶች እንዳይፈጠሩ ሲፈጠሩ ቶሎ ፊክስ እንዲደረግ ቢሃይንድ እንትን ከካሜራ ጀርባ ስትሰራ የነበረችው አንደኛ ሚዲያ ነች እና እስካሁን ሌሎችም ድርጅቶች ማኔጅ ታደርግ ነበር ከዚህ በፊት፣ አሁንም ታደርጋለች። ግን ይሄ እንደ ሰላም ቴራፒ እንዴት አገኘሽ? ማኔጅ ለማድረግ ይከብዳል ወይ? ምን ስትራግል አለው? ቀላል አይደለም። ቢካዝ ዲፍረንት ካራክተር ያለው ሰው ነው የሚመጣው እና ሰውን እንደየአመሉ እንደየጸባዩ ትሪት አድርገህ ኤምፕሎዮችህንም ቴራፒስቶቹንም በመሀል ያለውንም ኮሚኒኬሽን አድሬስ አድርገህ ምናምን ነገሮች ስሙዝሊ እንዲሄዱ ለማድረግ አዝማች አስፖስብል ይሞክራለሁኝ እና ኢነርጂ ይፈልጋል። አንዳንዴ ሰውንም ለማውራት ኢነርጂ ያስፈልግሃል እና ኢነርጂ የሚጠይቅ ነገር ነው። ግን እስካሁን እስኪ በምችለው አቅም ጥሩ እያደረግኩኝ ይመስለኛል። ከዚህም በኋላ ደግሞ ሞር ራሴም ላይ እየሰራሁኝ ሞር ደግሞ እንዴት መደረግ እንዳለበትም ምንም ላይክ ስቴፕ ባይ ስቴፕ የተሻሻለ የሚመጣ ነገሮችም ይኖራሉ ያስባል። ከከስተመር ፖይንት ኦፍ ቪው እንደነሱ ሆኜ እንጠይቅና የሰላም ቴራፒ አንድ ሰው ቴራፒ መጀመር ሲፈልግ ያለው የከስተመር ሰርቪስ እንዴት ነው? ምን አይነት ስልሽ ከስልክ ተደውሎ ከቶሎ አሪፍ ሰርቪስ ከመስጠት በአካል ኢንፐርሰናል ሴሽን ቡክ አድርገው የሚያገኙት ኢንጀነራል እንትን ምን ይመስላል? በእነሱ ቦታ ሆኜ እንጠይቅን ያውቃሉ። አንድ ክላይንት እኛ ጋር ሲመጣ ክላይንቱ ቴራፒስቶች ወንድ ቴራፒስት ነው የምትፈልገው፣ ሴት ቴራፒስት ነው የምትፈልገው፣ በየትኛው ሰዓት ላይ ነው ክላይንቱን አቬላብል እና ክላይንቱን የሚያስደስተው ነገር ለማድረግ ነው የምንሞክረው። ምክንያቱም የእኛንም ሄልፕ ፈልጎ የሚመጣው ያ ክላይንት ነው እና እሱ በሚመቸው ታይም ሜንሊ አንድ ሰው በተመቸው ሰዓት፣ በተመቸው ቦታ፣ በተመቸው ሁኔታ ላይ ሆኖ ሰርቪስ እንዲያገኝ ነው ዋናው ነገር እና ያንን ነገር ለማድረግ እንሞክራለን። የሚመቸውን ሰዓት ከክላይንቱን ቀበልና ደግሞ ከቴራፒስቶቹ ጋር ያንን ሰዓት እናመቻችላቸዋለን። ከዛ በኋላ ነው ወደ ሴሽናቸው የሚገቡት ማለት ነው እና ሞር ክላይንት ቤዝድ የሆነ ከስተመሩ በሚፈልገው ሰዓት ትሪትመንቱን እንዲያገኝ እና ላይክ ቴራፒውን እንዲጀምር ነው ፍላጎታችን። ሞር ላይክ ከስተመር ቤዝድ የሆነ የከስተመሩን ፍላጎት ያሟላ ነገር ነው የምናደርገው። ላስት ኩዌስችን in the next 5 or 10 years ሰላም ቴራፒ ይጠብቃል? ዋው ሰላም ቴራፒ በጣም ትልቅ ደረጃ ደርሶ የራሱ የሆነ ሪሃቢሊቴሽን ሴንተሮች ኖረውት ድሪማችን ትልቅ ነው እና አንድ ትንሽ ኦፊስ ብቻ ሳይሆን በጣም ትልቅ ብራንቾች አሉት። ትልቅ ሜዲካል ሰርቪስ የምንሰጥበት፣ ትልቅ ሳይኮሎጂካል ሰፖርት ለሰው የምንሰጥበት ቦታ ይሆናል ብዬ ኤክስፔክት አደርጋለሁ። ቴንክ ዩ ሶ ማች ፈቃደኛ ነሽ? እንግዲህ የመጀመሪያ ማለት ነው ዛሬ የመጀመሪያ ኤኒዌይስ ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ ከልጄ። በርታ ጎበዝ፣ በደምብ ሰፖርት አድርጉት። እሱንም ሰብስክራይብ አድርጉለት፣ ላይክ ሼር ሰብስክራይብ አድርጉለት፣ ሰፖርት አድርጉት። በጣም ጠንካራ ኮሚትድ የሆነ ልጅ ነው ከልጄ። ቴንክ ዩ። እኔም አመሰግናለሁ። እሺ ጋይስ የዛሬውን ኤፒሶድ የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። ከዚህ ቪዲዮ ብዙ ትማራላችሁ ብዬ አስባለሁኝ። ሁል ጊዜ እኔም ቪዲዮዎችን መስራት የምፈልገው ወይ ቁም ነገር አዘል ወይ ደግሞ ኢንተርቴኒንግ ብቻ
ከዚህ በኋላም ፎር ሹር ጸዴ በሆኑ ቪዲዮዎች፣ አስተማሪ በሆኑ ቪዲዮዎች ኤንድ ኦፍ ኮርስ ትራቭል ቪዲዮ በቅርቡ እሱን እስክንጀምር ድረስ እንደዚህ ጸዴ በሆኑ ቪዲዮዎች ተመልሰን እንገናኛለን እና ይህንን ዩቲዩብ ስጀምር አንድ ጎል ይዤን የጀመርኩት በአንድ ወር ውስጥ 1000 ሰብስክራይበርስ ለመግባት። ይህንን ቪዲዮ ያያችሁ፣ ይህ ቪዲዮ ተመችቷችሁ ተማራችሁበት፣ ቁም ነገር የያዛችሁበት፣ ኢንስፓየርድ የሆናችሁ ሰዎች በአጠቃላይ ይህን ቪዲዮ ኢንጆይ ካደረጋችሁት ሜክ ሹር ሰብስክራይብ፣ ላይክ ኤንድ ሼር ሁሉንም ነገር አድርጉ። እንዲህ ስሉ ያስቀኛል ራሴ ግን ሰብስክራይብ አድርጉ። በአንድ ወር ውስጥ 1000 ሰብስክራይበርስ ለመግባት እንሞክር። በቀጣይ ቪዲዮ ጸዴ በሆነ ቪዲዮ እስክንገናኝ ድረስ ፒስ አውት።